السلام عليكم ورحمة الله وبركاته. فرفري وجهتشو كان فرفري وجهتشو كان ولا ما أجن شوفوا طريقة ولا مرة بيسي شوفوا بيسي gurtaan deemaa itti godheetan gurtaan shishibateen goonee guddaan tittee godhubbii hundee sadiin godhadha. Distii yakınada. Valla ini budak. Makatawa budak deh. Lebih mau kan tambah, oke? Dari sisi kan. Ini juga udah aku santai godang deh. Ini juga jika mau kabur, ini juga wajib berbeda nanti. Timatimii illee hin qabu. Barbarree hin godhu. Ashi. Duratti xiqqootti naqadheen ture zayitii itti baay'eessuun barbaanne kee akkuma zayitiin ittiin namuu akkan jedhamne kana viidiyoodhaa dheefan malee duratti itti godhadheera zayitii kaameeraa qabaa jechuu waan hin jenneef zayitii itti godhadheera. Gurtaan kun koomishishfiidha miti. Baalamoyaan ke shunkurta akka taata fiesta waqaa jedhan inni waa jechuu danda'u yookiin shunkurtiin isaa gurguddoo haasaa ta'a yookiin inni waa jechuu danda'u shunkurticha tamma mataa isaa gaadhan
እዚህ ቅመማ ቅመምና በርበሬዎችን ጨምርበትና ቃጠል እጄን አቃጥሎ ደግሞ የማዳም ስራ ተከልክለኝ ነው መሰለኝ። ሀራ ፍርፍሪ ወዳቸው ብዴን ኢትዮጵያ ያለ እንጀራ ይቾዳ በርበሬ ለቲም ባይ ሶርበሬ እንደው ማንካ ነው ማንካ ሱካራት ሙሽ ማንካ ሾርባ አይደለም ጋቦ እዚህ ከተቃጠልኩኝ እናቴ አዳቱ ማለት ፍርፍርቺ አንጉበቹን ጋር ይምት እኔ ከማቃጥለኝ ፍርፍሩ ነጭ ቢሆን ይሻላል እላችኋለሁ። እሺ ናይ ከተቁላላ ሳልሳ እንትን አስገባበታለሁ። መከተፈውን ቶማት የለኝም። የተዘጋጀ ሳልሳ ሆኖ ቶማት ፍሬሽ ሳልሳው የተዘጋጀ ነው ማለት ነው። ሽንኩርት እያደረጉበት ነው የሚሰሩት ማለት ነው። ያችሁ ነጭ ሽንኩርት ቅመም ላስገባበትና ማለት ነው። ቅመሚ ቢስሚላህ አልቆንቆ ነጭ ፊቱን ኛቴ ከነማኛ ተደዳ ባየተኛቴ ቅመሚ ጢቆ እንትና ቃን ቅመሚ ብዬ ከናኛ ተከሳ ጊዜ ባየቱ ደስ ነው እንጀዱ አንተ ሽታ ብቻ ትንሽ ነው ማረግበት። ከዛን ዝንጅብልና ይሄ ደግሞ ዝንጅብልና ጥቁር በርበሬ ቁንደ በርበሬ የሚባለው ቁንደ በርበሬ ከምግብ ውስጥ በጣም ነው የምወደው ማለት ነው። እኔ በበኩሌ ማለት ነው። ቁንደ በርበሬ ኛተ ከሳ ባየን ጃለድ ፍልፍላስ ወድ ከንጀራራ ባይደን ስለነቹ ኑርጌሳ ኛተሌ ደስና ማጀዳ ኔዳ ኩኒሞ ዝንጅብላ ዳኩዳ ዝንጅብላ እሼቲ ዳከሜት ነቀም ዋናን ቀብኔ ዝንጅብላ ዳኩኒቲ ወዳዴ ቹዳ በከሰን ዜኒ ጥቆስ ተከወጅኒን እንትኒ ጀዴ ወጅ ወጨከ አማ ቁልቢት ገልቸ ቁልቢ ወጅኒን ስሪት ጊዜኒ ወልኛቴከ ቢሻኒት ገልፈዳ ቹዳ ኦኬ deena tokkotti waan ta'eef gaanatti fakkaata yookiin immoo salsaa xiqqootti dabaluu laata taa'uus hin badasa ትንሽ ሳልሳ ጨምሩበትና በደንብ ቀይ ይሁንልኝ በርበሬ ስላላበዛሁበት ይሄ በጣም የሚጣፍጠው ምግብ ላይ ራሱ ይሄው እንትን እንደዚህ ተደርጎ ራሱ ይበላል ማለት ነው። ፓስታ ላይ ሳይቀቀል ሽታው ወላሂ ልነግራችሁ አልችልም። በጣም ነው ሽታው ደስ የሚለው። ደግሞ የኢትዮጵያ በርበሬ ነው የጨመርኩበት የኢትዮጵያ በርበሬ ነው። የቤት ነው። በዛ ላይ የወንድሜ ሚስት ላከችልኝ። የወንድሜ ሚስት ልክ እንደ ኢቴ ነች። በጣም ነው የምወዳት። እሷም ተወደናለች። የውስጡ እንግዲህ ያላ ነው የሚያውቀው።
ግን በላይ በጣም ነው የምትወድን። እኔም በጣም ደስ ትለኛለች። በጣም ወዳታለሁ። 3 ልጅ ወልዳልናለች። 1 ወንድ 2 ሴት። ማሻአላህ እድሜዋን ያርዝምልን። የወንድም ልጆች አክስት አደረገችኝ ማለት ነው። እና እጅግ በጣም ደስ የምትል ልጅ ናት። አንድ ቀን እንደው ቪዲዮ አብረን ሰርተን ወደ ሀገሬ ሲሄድ መገናኘታችን ስለማይቀር አሳያችኋለሁ እዛ ማለት ነው። አሁን ነጭ ሽንኩርቱን ላስገባበት ነው። አብሮ በደንብ እንዲዋዋድ ማለት ነው። ከንስርት ወጅን ብቻቱ ቁልቢ ወጅ ወልሶቾስ እዚህ ቁልቢ ወጅኒ ወልነቴ ጀደሞ ጋቹዩ ከናረጫላ ኡጋይ በሬዳ እቹ ጀኒሞ ካን ደረንተ ኮ ለማራኛ ደረው ደረንተ ኮ ቆን ጋባ ኢቲኤች ዲሊቨሪ ላይ የቃጠልብ የነበረ እነሱ ላይ ነው የገዛው። እንጀራ በቃ ተው እንዴት አባቱ ደስ እንደሚል እንጀራ ማለት ነው። ልክ የኢትዮጵያ እንጀራ ከኢትዮጵያ የመጣ ንጹህ ጤፍ ነው። በቃ ምንም ነገር ቅልቅል የሌለው በጣም ተብላልቷል። ስሪት ወኛ ቴራ ወድንታ ወዱ ላንግስቲ ስሪት ወኛ ቴራ ከተቆየ ከጉራቸው ወይቴ መለ ከለሪንሳ ዲና ዳላ ጋይስ ቀይ ነው ከለሩ። ግን እዚህ ጋር ካሜራው ላይ ነኝ እንጂ ኢፈቱ በከዳ ወልበኔ እንጂ ረበሪ ጉቱ ተከስቲ ዋንቴፍ ተሪ ኢፍቲን ኩን እንተኒ ሰከና ረበሽን ተካት ለዛ ነው እንጂ በጣም ቀይ ነው ይሄ ነገር። በጣም ስበዛ ቀይ ነው። ጉራቸው ይፈካታ ካሜራ ባት ትንሽ ውሃ ጨመር ላድርግበትና እንጀራው ደረቅ እንዳይልብኝ እንደዚህ ደህና እኮ ግማሽ ይሁን ሱኩሙ ይሁን ብቻ በቃ ይበቃዋል። ጨው ግን አላስገባም ጋይስ። እንቁላል ብኖረው ማለት ነው በጣም አሪፍ ነው። እንቁላል አለ ግን ቤት ውስጥ የነሱ ስለሆነ ቶሎ እንዳያልቅ ፈራው። ስለዚህ ያልወስድባቸው ያው ደርሷል ጋይስ። አሁን አጠፋዋለሁ እሳቱን አጥፍቼ ፍርፍሩን እንትን አደርግበታለሁ። እንጀራው እንግዲህ እንጀራው ቀዝቃዛ ስለሆነ ፍሪጅ ውስጥ ነበረ። እንደዚህ ያረኩ ጨምርበታለሁ። ቆይ ጨምሬ ልጨርስና እንመለስ። ይሄው ጨምሬበታለሁ። አቀላቅዬ ልምጣ ጋይስ። አቀላቅለን ጨርሰናል። ዋው አያችሁ እንዴት እንደሚያምር። በጣም ነው የሚያምረው ማለት ነው። ብስሚላ ካሜት በጣም ነው የሚያምረው ማለት ነው። ማሻአላ ተባረከላ። ይሄን ይመስላል ፍርፍሩ። ማሻአላ ፎቶ አነሳለሁ ብዬ እኮ ነው ወደ ራሴ ያዞርኩት። እና ይሄን ይመስላል ፍርፍራችን ላለው ማሻአላ ተባረከላ በሉ። ይሄ አንድ እንጀራ ነው፣ አልጨርሰውም። ይሄን ግማሹ በልቼ ግማሹን ደግሞ ለራት አስቀምጠዋለሁ ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ስለምትከታተሉኝ በጣም አመሰግናለሁ። ወዳችሁና ፈቅዳችሁ ሰብስክራይብ፣ ላይክ፣ ሼር ለምታደርጉልኝም በጣም ነው የማመሰግነው። ቴንክ ዩ ሶ ማች